በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ቅድስት ሥላሴ እያመንኩና እየተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት። ለዘላለሙ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሁለት ወገን ድንግል ከምትሆን ከዳዊት ልጅ ድንግል ማርያም በተወለደበት በወርኃ ግንቦት 29 የመታሰቢያ በዓል ቀን የሚነበበው ድርሳን ነው። እመቤታችንም በአማላጅነቷ ከድንገተኛ ሞትና ከሲኦል እሳት ለዘላለሙ ታድነን አሜን። መሠረታቸው በሃይማኖት ዓለት ላይ ወደ ተመሠረተላቸው ተራሮችና ኮረብታዎች ዓይኖቼን አነሳሁ። እነርሱም የብሉይና የአዲስ ምንጮች፣ ነቢያትና ሐዋርያት ናቸው። መልካሙን የንባብ ቃል ተምሬ የሕጋቸውን ሥርዓት ለምእመናን እነግር ዘንድ ከኃጢአት ሁሉ ጌታ ጠላትን ድል በሚነሳበት የመስቀሉ ኃይል ሁላችንንም ይጠብቀን ለዘላለሙ አሜን። ዳግመኛ ሕዝበ ክርስቲያን ሆይ የሚያስፈራና የሚያስደነግጥ የሚገርምም ነገርን ስሙ። አብ በቃል ፈጽሞ አይናገርም፣ መንፈስ ቅዱስም በቃል ፈጽሞ አይናገርም የሚሉ ወገኖች አሉ እኮ። እንዲህ የሚልም የካህዲያን አለቃ ነው። በአፋቸው ግን እንደ ሁላችን ክርስቲያን ኢየሱስ ክርስቶስን የአብ ቃል ነው ይሉታል። ተመልሰው ግን አብ በክርስቶስ ቃልነት አይናገርበትም እያሉ ይክዱታል። አስተዋይ አእምሮ የሌላቸው ሰዎች ቃሉስ የገሌ ነው፣ ነገር ግን አይናገርበትም ይላሉ። ክርስቲያን ሆይ አስቀድመ በዓይነ ልቦና አብና ወልድ መንፈስ ቅዱስም በአካል ሦስት በገጽ ሦስት እንደሆኑ አስተውል። የእያንዳንዱ አካላት ስማቸው ሦስት ነው። ይኸውም አብና ወልድ መንፈስ ቅዱስም ናቸው። ይህንንም ያልነው ከመልክ ከአካል አንጻር ነው። ጌታችን ከድንግል ማርያም ፍጹም አካልን ገንዘብ እንዳደረገ አንተ ክርስቲያናዊ ሰው ክርስቶስ ከፈጠረው ከአዳም ጎደሎ አካልን ወይም ትርፍ አካልን እንዳልነሳ አስተውል። እግዚአብሔር አዳምን ባሪያውና በአምሳሉ በፍጹም ገጽ በፍጹም አካል በፍጹም መልክ እንደፈጠረው ክርስቶስም ከድንግል ማርያም ፍጹም አካል ፍጹም ገጽ ፍጹም መልክ ነሳ። በዚህም ሥጋ ተሰቅሎ ሞተ፣ በሦስተኛውም ቀን ተነሳ፣ ወደ ሰማያት አርጎ በአባቱ ቀኝ ተቀመጠ። ነገር ግን አብና መንፈስ ቅዱስ ሥጋ አልለበሱም። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና ዓይኖችም ቢሆኑ አፍንጫና ከንፈርም ቢሆን እግሮች ብቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ እግዚአብሔር ዓይኖ እና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን። ስለ ልብም ኆኅተ ፀሐይ በተባለው መጽሐፍ አስቀድመን እንደጻፍነው የአብና የወልድ የመንፈስ ቅዱስም ልባቸው አንድ ነው። ይኸውም አብ ነው። ሐሳባቸውም አንድ ነው። ምክራቸውም አንድ ነው። መንግሥታቸውም አንድ ነው። ግዛታቸውም አንድ ነው። ይህንን የመሰለ ሁሉ የስሉስ ቅዱስን የመለኮታቸውን አንድነት ያስረዳል። አብ በአካሉ በገጹ በመልኩ ፍጹም ነው፣ ስሙም እግዚአብሔር ይባላል። ወልድም በአካሉ በገጹ በመልኩ ፍጹም ነው፣ እግዚአብሔር ይባላል። መንፈስ ቅዱስም በአካሉ በገጹ በመልኩ ፍጹም ነው፣ እግዚአብሔር ይባላል። ነገር ግን ሦስት እግዚአብሔር አይባልም፣ አንድ እግዚአብሔር፣ አንድ አምላክ፣ አንድ ፈጣሪ ይባላል እንጂ። በኦሪትና በነቢያት በወንጌልና በሐዋርያት እንዲህ ተብሎ እንደተነገረ እስራኤል ሆይ ስማ፣ ፈጣሪ እግዚአብሔር አንድ ነው።
እኒህ አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ፣ በአካላት ሦስት የሆኑ በመለኮት አንድ የሆኑ አብ፣ ወልድ፣ መንፈስ ቅዱስ ናቸው። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ መሆን ለፍጡር አይቻለውም። ሁሉን ለሚያሸንፍ ለእግዚአብሔር ነው እንጂ። የወልድና የመንፈስ ቅዱስ ልባቸው ሁለት ወይም ሦስት አይደለም፣ ልባቸው አንድ ነው እንጂ። ይኸውም አብ ነው። የአብና የመንፈስ ቅዱስ ቃላቸው ሁለት ወይም ሦስት አይደለም፣ ቃላቸው አንድ ነው እንጂ። ይኸውም ወልድ ነው። የአብና የወልድ እስትንፋሳቸው ሁለት ወይም ሦስት አይደለም፣ አንድ እስትንፋስ ነው እንጂ። ይኸውም ከአብ የሰረጸ የእውነት መንፈስ ጰራቅሊጦስ ነው። ክርስቲያናዊ ሰው ሆይ ታውሎጎስ ቅዱስ ዮሐንስ የፈጣሪህ እግዚአብሔርን የሦስትነቱን ምስጢር ገልጾ ሲተረጉምልህ ስማው። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። የዚህ ትርጓሜ እንዲህ ይተረጎምልሃል። ቃል በመጀመሪያ ነበረ ያለው ክርስቶስን ነው። ይኸውም የአብና የመንፈስ ቅዱስ ቃላቸው ነው። ያም ቃል በእግዚአብሔር ዘንድ ነበረ ሲል እግዚአብሔር ያለው አብን ነው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ሲል እግዚአብሔር ያለው መንፈስ ቅዱስን ነው። ሁሉ በእርሱ ተፈጠረ፣ ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም ያለው የአብና የመንፈስ ቅዱስ ቃላቸው ኢየሱስ ክርስቶስን ነው። በሰማይም በምድርም ያለው ፍጥረት ሁሉ በእርሱ ቃልነት ተፈጥሯልና ስለ አካላት ሦስትነትና ስለ መለኮት አንድነትም እርሱ ኢየሱስ ክርስቶስ እንዲህ ብሎ በቅዱስ ወንጌል አስተምሮናል። እኔና አብ አንድ ነን። እኔን ያየ አብን አየ። ስለ መንፈስ ቅዱስም ከአብ የሰረጸ የእውነት መንፈስ ጰራቅሊጥስን እልክላችኋለሁ አለ። ዳግመኛም ስለ ጰራቅሊጥስ የእውነት መንፈስ መጥቶ ዓለሙን ይዘልፈዋል፣ ይመክረዋል፣ ያስተምረዋል አለ። ስለ ሦስትነቱም እንዲህ ብሎ ተናገረ። በእኔ የሚያምንብኝ እኔና አብ መንፈስ ቅዱስን መጥተን እናድርበታለን፣ በእርሱም ዘንድ ማደሪያን እናደርጋለን። ሐዋርያትንም ሁሉ ወደ ዓለም ሲልካቸው ሂዱና አሕዛብን ሁሉ አስተምሩ፣ በአብና በወልድ በመንፈስ ቅዱስም ስም አጥምቋቸው አላቸው። ዳግመኛም መድኃኒታችን ኢየሱስ ክርስቶስ በመጽሐፈ ኪዳን ስለ ራሱ ተናገረ። በአንዲት ምክር ከአባቱ ጋር ሰማያትን ፈጠረ። ስለ አካሉ ሦስትነትም ዓለም ሳይፈጠር ዛሬም ዘወትርም ለአብና ለወልድ ለመንፈስ ቅዱስም ምስጋና ይገባል አለ። ዳግመኛም አባቶቻችን ሐዋርያት በጉባኤያቸው ሃሌሉያ አሉ። ይህም ያለና የነበረ እግዚአብሔርን እናመስግነው ማለት ነው። በአንዲት ቃል ዓለምን የፈጠረ እርሱ ፈጽሞ የተመሰገነ ነው። ክርስቲያናዊ ሰው ሆይ ስለ ቀዳማዊ ቃል ስማ ልንገርህ። አባቶቻችን ሐዋርያት በዲድስቅልያ የኢየሱስ ክርስቶስ የስሙ መጀመሪያ የውጣ ናት አሉ። ይህችውም በደብረ ሲና በድንጋይ ጽላት ላይ በእግዚአብሔር ጣቶች የተጻፈች 10ሩ ቃላት ናት። ሐዋርያት ቀዳማዊ ቃልም በ10ሩ ቃላት በጠቅላይ ያስማቸው የውጣ ስለምን አሉት? አብና መንፈስ ቅዱስ በአካላዊ ቃላቸው ኢየሱስ ክርስቶስ 10ሩን የኦሪት ቃላት ተናግረዋልና። በአምደ ደመና ላይ ሆነው በደብረ ሲና ለነቢይ ሙሴ እንዲህ አሉት። አንደኛው ቃል ይህ ነው። እስራኤል ሆይ ስማ፣ ፈጣሪ እግዚአብሔር አንድ ነው። ከእኔ በቀር ሌላ አምላክ አታምልክ። ሁለተኛ ቃል የፈጣሪ እግዚአብሔር ስም በሐሰት አትጥራ። ሦስተኛውም ቃል የአምላክህን ሰንበት አክብር። የአራተኛውም ቃል አባትህንና እናትህን አክብር። አምስተኛውም ቃል ነፍስ አትግደል። ስድስተኛውም ቃል አታመንዝር። ሰባተኛውም ቃል አትስረቅ። ስምንተኛውም ቃል ባልንጀራ ላይ በሐሰት አትመስክር። ዘጠነኛውም ቃል የባልንጀራህን ሚስት አትመኝ። 10ኛውም ቃል ባልንጀራህን እንደ ራስህ ውደድ። አብ ከመንፈስ ቅዱስ ጋር በቀዳማዊና በአካላዊ ቃሉ ኢየሱስ ክርስቶስ ቃልነት እነዚህን 10ሩን ቃላተ ኦሪት ተናግረዋልና
ስለዚህ የኢየሱስ ክርስቶስ የመጀመሪያ ስሙ የውጣ ነው ተባለ። ለአብና ለመንፈስ ቅዱስ የሚናገሩበት ሌላ ቃል የላቸውምና ከአንድ ቃል በቀር ይኸውም ኢየሱስ ክርስቶስ ነው። ንጉሥ ዳዊት በፊታቸው ስሙ የከበረ ነው እንዳለ ቀዳማዊ ቃል ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል መልኳ ቅርጿ አንዲት የምትሆን የውጣ ከኦሪት ከነቢያት ተለይታ አታልፍም ብሎ ቅዱስ ስሙን አከበረው። በሌላም የትርጓሜ መንገድ 10ሩ ቃላት የውጣ ይሰኛሉ፣ ኦሪትም ይባላሉ። ጌታችን በሉቃስ ወንጌል ከኦሪት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍ ይቀላል እንዳለ፣ ስለዚህ 10ሩ ቃላት በማቴዎስ ወንጌል የውጣ በሉቃስ ወንጌል ኦሪት እንደተባሉ እናስተውል። ንባብም ንግግርም ትእዛዝም ከቃል ይወለዳሉ ይገኛሉና በአብና በመንፈስ ቅዱስም አካላዊ ቃል ኢየሱስ ክርስቶስ ተነግረው 10ሩ ትእዛዛት በሁለት ጽላት ላይ ተጽፈዋልና፣ ስለዚህ አባቶቻችን ሊቃውንት የኢየሱስ ክርስቶስ የመጀመሪያ ስሙ የውጣ ነው አሉ። ጣዕም ያለው አፈ በረከት የሶርያው ሊቅ ቅዱስ ኤፍሬምም የይሁዳና የሌዊ ልጅ የሆነች እመቤታችን ድንግል ማርያም ምስጋና ለቀዳማዊ ቃል ከሴቶች ሁሉ ተለይተሽ የተባረክሽ ወይ የተወደድሽ ተባልሽ፣ ቅድስተ ቅዱሳን የተባልሽ ሁለተኛ ቀመር አንቺ ነሽ። በውስጧም በእግዚአብሔር ጣቶች 10ሩ ቃላት የተጻፉባት ጽላተ ኪዳን አለ። ሳይለወጥ ከአንቺ ሰው የሆነው ኢየሱስ ክርስቶስ የመጀመሪያ ስሙን አስቀድሞ በየውጣ ነገረን። ይኸውም የመድኃኒታችን ስም ነው። ለአዲስ ኪዳንም አስታራቂ ሆነን በከበረ ደሙ ፈሳሽነት ንጹሐን ወገኖችም ምዕመናንን አነጻቸው። የእመቤታችን ድንግል ማርያም ወዳጅ አፈ በረከት ቅዱስ ኤፍሬም እንዲህ አንብቦ ተረጎመልን። ዛችን በቅዱስ ማቴዎስ ወንጌል የውጣ መልኳ ቅርጿ እንዲት ነው እንዳለ በእውነትም እስራኤላውያን 10 ሲሉ መልኳ ቅርጿ አንዲት የሆነች የውጣን ይጽፋሉ፣ የውጣ ይላሉ። የግዕዝ ቁጥር አሃዝ ቅርጿ አንድ ቅንጣት እንደሆነ የአብና የመንፈስ ቅዱስ አካላዊ ቃል አንድ ነው፣ ሁለት ሦስትም አይደለም። ለዚህ ኢየሱስ ክርስቶስ ስሙ መጀመሪያ የውጣ ነው ተባለ። ነባቤ መለኮት ዮሐንስም እንደተናገረ ቃል በመጀመሪያ ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ተፈጠረ፣ ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም። እግዚአብሔርም ብርሃንን ይፈጠር አለ፣ ብርሃንንም ተፈጠረ። ዳግመኛም ጠፈርን ሰማይ ይፈጠር አለ፣ ጠፈርም ተፈጠረ። ሦስተኛም እግዚአብሔር ምድር የሳር ቡቃያን ታብቅል አለ። እንዲህም ሆነ። ይህንን የመሰለውን ፍጥረት ሁሉ በቃሉ ፈጠረ። ስለዚህ ሁሉ በእርሱ ተፈጠረ። ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም ብሎ ታዎሎጎስ ቅዱስ ዮሐንስ ተናገረ። ይኸውም ዓለማትና ፍጥረታትም ሁሉ የፈጠረበት የአብና የመንፈስ ቅዱስ አንዱ አካላዊ ቃላቸው ነው። በሌላም የትርጓሜ መንገድ የኢየሱስ የመጀመሪያ ስሙ አማኑኤል ነው ተባለ። ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ከኤርምያስና ከዳንኤል አስቀድሞ ትንቢት ተናግሮ ነበርና፣ ዳግመኛም ሁለተኛው ነቢይ ኤርምያስም እርሱ ጌታ ኢየሱስ መጥቶ ያድነናል፣ ሐዋርያት መርጦ በደብረ ዘይት ይቀመጣል፣ እኔ ሰው ሆኖ እንዳየሁት ብሎ ትንቢት ተናግሯልና፣ ሶርያዊ ቅዱስ ኤፍሬም ከቅዱስ ገብርኤል አንደበት ሰምቶ ዳግመኛም ኢየሱስ ይባላል፣ እሱም ወገኖቹን ከኃጢአታቸው የሚያድናቸው መድህን ነው ብሎ ተናገረ። ሦስተኛም ነቢዩ ዳንኤል እስከ ንጉሥ ክርስቶስ መቅደስ ትታነጻለች፣ ከዚህ በኋላ መሥዋዕቱ ይሻራል ብሎ ትንቢት ተናግሮ ነበርና፣ ስለዚህ የኢየሱስ ክርስቶስ የመጀመሪያ ስሙ አማኑኤል ነው ተባለ። አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ማለት ነው። እግዚአብሔር የኢየሱስ ክርስቶስ ቀዳማዊ ስሙ ነው።
እስራኤል ስማ ከግብፅ ምድር ያወጣው ፈጣሪ እኔ እግዚአብሔር ነኝ ተብሎ በኦሪት እንደተነገረ ጌታችን ሐዋርያው ይሁዳ ኢየሱስ ወገኖቹን በደስታ ከግብፅ አወጣ ብሎ እንደጻፈው በዕብራውያን ቋንቋ ኤል ማለት ቀዳማዊ አምላክ ማለት ነውና፣ ስለዚህ የመጀመሪያ ስሙን በይሁዳ ነገረን ተባለ። ይኸውም የመድኃኒታችን ኢየሱስ ክርስቶስ ደገኛ ስሙ ነው። ይህም ቃል እንደ መርቅያንና እንደ ወገኖቹ መናፍቃን አባባል ዝርው ቃል አይደለም። ዝርዋን ቃላት እንደሆኑ እንደ አትሪኮንና እንደ ቦርፎሪኮን እንደ አተርጋውን እኒህ በአየር ላይ ተበትነው የሚቀሩ የመላእክት የሰዎችና የእንስሳት ቃላት ናቸው። የአብና የመንፈስ ቅዱስ ቀዳማዊ ቃል ግን አካላዊና የሚያድን ነው። ይኸውም መድኃኔ ዓለም ኢየሱስ ክርስቶስ ነው። መልአከ ብስራት ቅዱስ ገብርኤል ለመንጋ ጠባቂዎቹ እረኞች እነሆ መድኅን በዳዊት አገር ቤተልሔም ተወልዶላችኋል፣ ይኸውም ብሩክ ጌታ ኢየሱስ ክርስቶስ ነው ብሎ እንደነገራቸው ስለ ቃልነቱም ጌታችን በመጽሐፈ ኪዳን የአብ ቃል ቀዳማዊ ወልድ ዋሕድን እናመስግን አለ። ዳግመኛም አካላዊ ቃል በቅዱሳን አድሮ የሚኖር ነው አለ። ሦስተኛም የአምላክ ቃሉ የተከናወነ ነው አለ። በወንጌልም ይህ የምትሰሙት ቃል የላከኝ የአብ ቃል ነው አለ። በኋላዬ ታላቅ ቃልን ሰማሁ ብሎ ስለ ቃለ እግዚአብሔር ምስክር የሆነ ወልደ ነጎድጓድ ቅዱስ ዮሐንስ ስለ እርሱ ከእኔ ጋር የሚነጋገረውን ቃል እሰማ ዘንድ ተመለስኩ። በተመለስኩም ጊዜ እነሆ 7 የወርቅ መቅረዞች አየሁ። በመቅረዞችም መሃል የሰው ልጅ ነጭ ልብስ ለብሶ ነበር። ከአንደበቱም አሕዛብን የሚቀጣበት 2 አፍ ያለው ሰይፍ ነበር። እርሱም ምዕመናንን በብረት ዘንግ ይጠብቃቸዋል። አየሁትም ጊዜ በግንባሬ ወደቅሁ። በእጁም ይዞ አነሳኝ። አትፍራ፣ ፊተኛውና ኋለኛው እኔ ነኝ አለኝ አለ ብሎ መሰከረ። ስለ አብና ስለ ወልድ ስለ መንፈስ ቅዱስ ስለ መለኮታቸው አንድነትም ጌታችን በቅዱስ ወንጌል ለቅዱሳን ሐዋርያት እኔና አብ አንድ ነን፣ እኔን ያየ አብን አየ፣ በሄድኩም ጊዜ ከአብ የሚወጣው ጰራቅሊጥስን እልክላችኋለሁ፣ እሱም መጥቶ ሁሉን ያስተምራችኋል አለ። ስለ ብርሃንም አቡ ቀለምሲስ ቅዱስ ዮሐንስ ዳግመኛ ብርሃን ወደ ዓለም መጣ፣ ይህም ለሰው ሁሉ የሚያበራ የእውነት ብርሃን ነው። እርሱም በዓለም አለ፣ ዓለምም በእርሱ ተፈጠረ አለ። እርሱም በአካላት 3 በመለኮት አንድ የሆነ እግዚአብሔር ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። እርሱም የጽድቅና የሕይወት ብርሃን ነው። የአብና የወልድ የመንፈስ ቅዱስም ብርሃንነትም ሁለቱም ሦስትም አይደለም። የተሰወረውን የሚተረጉም ቅዱስ ጎርጎርዮስና ሊቀ ጳጳሳት ሳዊሮስ እንደተናገሩ አንድ ብርሃን ነው እንጂ። በቀደመችው ሕገ ኦሪትም ስለ ሰንበትና ስለ ክብሯ እንዲህ ተጽፏል። ከሕገ ኦሪት 3ኛ ትእዛዝም በሰንበት ቀን ትቀድሳት ዘንድ አስብ አለ። 6 ቀን ሥራህን ሥራ፣ ግዳጅንም ሙሉ ፈጽም። 7ኛይቱ ቀን ግን የፈጣሪ የእግዚአብሔር ሰንበት ናት። ምንም ምን ሥራ አትሥራባት። አንተም ወዳጅ ልጅም ቢሆን ሴት ልጅም ብትሆን አህያም ቢሆን በሬህም ቢሆን በአንተ ዘንድ ያለ መጻተኛም ቢሆን እግዚአብሔር በ6ቱ ቀን ሰማይና ምድርን ባሕርንና በውስጧ ያለውን ሁሉ ፈጥሮ በ7ተኛዋ ቀን አርፎባታልና፣ ስለዚህ እግዚአብሔር 7ተኛዋን ቀን ባርኳታል ቀድሷታልም። ሰንበትን የማያከብር ሁሉ ፈጽሞ ይሙት። ሰንበትን በሻረው በሰለጰዓድ እንደተደረገው ከዕለታት በአንዱ እስራኤል በሰንበት ቀን እንጨት ሲለቅም በሰለጰዓድን አገኙት። ይፈርድበትም ዘንድ ወደ መስፍናቸው ነቢይ ሙሴ ወሰዱት። ነቢዩ ሙሴም ስለ ሰለጰዓድ ፍርድ ወደ እግዚአብሔር አመለከተ። እግዚአብሔርም ለነቢዩ ሙሴ ሌላውም አይቶ እንዲፈራ ሰንበትን ሲሽር ያዩት የእስራኤል ወንዶች ሁሉ ከከተማ ውጭ አውጥተው ድንጋይ ይጣሉበት፣ ይግደሉት፣ በዚያ ይሙት አለው። በድንጋይም ደበደቡት፣ በዚያም ሞተ። ስለዚህም የእስራኤል ወገኖች ሁሉ ፈሩ፣ ሰንበትንም አከበሩ። ጌታችንም በወንጌል ኦሪትንና ነቢያትን ልሽራቸው አልመጣሁም ልፈጽማቸው ነው እንጂ አለ። ከ10ቱ ትእዛዛት አንዲቱን ታናሽ ናት።
ብሎ የሚያስተምር ከመንግሥተ ሰማያት የወጣ ይሆናል። ከሕገ ኦሪት ሦስተኛ ትእዛዝም የአምላክህን ሰንበት አክብር ትላለች። ስለዚህ የእግዚአብሔርን ሰንበታትን ልናከብር ይገባናል። አባቶቻችን ቅዱሳን ሐዋርያትም ሰንበትን ማክበር እንዲገባ በሲኖዶስና በዲድስቅልያ ብዙ ጊዜ ጽፈዋል። ቀዳሚት ሰንበትም ሁለተኛዋ እሁድ ሰንበትም ሁለቱን ሰንበታት አክብሯቸው ብለውም አዝዘዋል። እግዚአብሔር ሰንበታትን አክብሩ፣ ከቅዱሳኑም የተነሳ ፍሩ፣ ሰንበታትን ብታከብሩ የማከብራችሁ እኔ ነኝ ብሏልና። በትእዛዜ ብትሄዱ ሕጌንም ብትጠብቁ ሰንበቶቼንም ብታከብሩ ሰማይ ዝናብ ለዘር ጠል ለመከር ይሰጣል፣ ምድርም የዘራችሁባትን ታበቅላለች፣ የተከላችሁባትን ታጸድቃለች፣ የምድረ በዳ ዛፎችም ፍሬያቸውን ይሰጣሉ። ስለዚህ 12ቱ ሐዋርያትና ሃይማኖታቸው የቀና የ318ቱ ሊቃነ ጳጳሳት ሁለቱንም ሰንበታት እንድናከብራቸው አዘውናል። ይልቁንም እሁድ ሰንበትን እንድናከብር አዘውናል። ይህችውም ወልደ እግዚአብሔር ወደ እኛ መጥቶ በእመቤታችን ማኅፀን የተጸነሰባት ሰንበተ ክርስቲያን ናት። እኛን ከመቃብራችን ያነሳን ዘንድም በእርሷ ከሙታን ተለይቶ ተነስቶባታል። በእርሷ ስለ እኛ ለአባቶቻችን ሐዋርያት መንፈስ ቅዱስን ላከባት። በሕያዋንና በሙታን ይፈርድም ዘንድ በእሷም ቀን ዳግመኛ ይመጣል። ስለዚህም አባቶቻችን ሐዋርያት 318ቱ ሊቃውንቶቻችን ካህናት፣ ዲያቆናት ሁላችሁ ሕዝበ ክርስቲያን በእሁድ ሰንበት ሌሊት ወደ ቤተ ክርስቲያን ሄዳችሁ የክብር ባለቤት እግዚአብሔርን ፈጽማችሁ አመስግኑት፣ እንደ መላእክትም ዘምሩለት። ይልቁንም ካህናትና ዲያቆናት፣ መዘምራን፣ ሊቃውንት እስከ ዳግመኛው ምጽአት ድረስ እሁድ እሁድ አሸናፊ እግዚአብሔርን ፈጽሞ ከማመስገን አታቋርጡ። በሁለት እሁድ ጠዋትም በቀናች ሃይማኖት ይጸኑ ዘንድ በብዙ በጎ ሥራም ሰንበትን ያከብሯት ዘንድ ምዕመናንን አስተምሯቸው ብለው አዘውናልና። የጳጳሳት አለቃ አትናቴዎስ እንደተናገረ ኑ የበዓላት በኩር እናክብራት፣ ይህችውም ቅድስት ሰንበተ ክርስቲያን ናት። በዕለተ ሰንበትም እረፉባት። ረፍታችሁ ግን በበሽታ እንደታመመው ሰው በመተኛት አይደለም፣ የዕለተ ሰንበት ወዳጆች እንሆን ዘንድ በመዓልትም በሌሊትም ተግቶ በማገለገል ነው እንጂ። እግዚአብሔርም ባሕረ እሳትን አሻግሮ ጻድቃንና ሰማዕታት ወዳሉባት መንግሥተ ሰማያት ያገባን ለዘላለሙም አሜን። አባቶቻችን ሐዋርያትም የቤተ ክርስቲያንን ሥርዓት ሠሩልን። የፋሲካ በዓል የሚከበርበትን ዕለት ለክርስቲያን ማወቅ ይገባዋል። በ14ኛው ሰርቀ ሌሊት የአይሁድ ፋሲካ ካለፈ በኋላ ነው እንጂ በሌላ ቀን አስቀድመን በዓለ ትንሣኤ ለማክበር አንሳሳት። ክርስቶስ በደሙ የዋጃችሁ የተወደዳችሁ እናንተ ክርስቲያንስ እንደ ዕብራውያን አቆጣጠር መጋቢት 25 ቀን 21 ሰርቀ ሌሊትን ጠብቃችሁ የፋሲካን በዓል አክብሩ። ይኸውም የጌታችን የኢየሱስ ክርስቶስ የትንሣኤው በዓል ነው። የክርስቶስ ፋሲካ ከስሑታን አይሁድ ፋሲካ ጋር በአንድ ቀን እንዳይውል በከፍተኛ ጥንቃቄ በዓለ ፋሲካን አክብሩ። አባቶቻችን ሐዋርያት ይህንን በመጽሐፈ ዲድስቅልያም እንደ ጻፉልን፣ ዳግመኛም አባቶቻችን ሐዋርያት በመጽሐፈ ዲድስቅልያ በቤተ ክርስቲያን ውስጥ በተሰበሰባችሁ ጊዜ እናንተ ኤጲስቆጶሳትና ካህናት እንደ ብልህ መርከበኛ በበጎ ጎዳና ይሄዱ ዘንድ ምዕመናንን አስተምሯቸው። ዲያቆናትንም እንደ ዋነኞቹ ይሁኑ። በረኞችም ወንዶች በሚገቡበት በር ቁመው ምዕመናንን እያንዳንዳቸው በእውነትና በንጹሕ በየቦታቸው ያሰልፏቸው። ዲያቆናዊት ሴትም ሴቶች በሚጸልዩበት ቦታ ለብቻቸው ታሰልፋቸው። ሕዝቦችም በፍጹም ፍርሃት ይቁሙ፣ ሴቶችም ለብቻቸው በጸጥታ ይቁሙ ብለው አስተምረዋልና። የኤጲስቆጶሱ መንበር የተሸለመች ይሁን። ካህናቱም በቀኙ በግራው ይሰለፉ። ዲያቆናትም ለተልእኮ ተዘጋጅተው ቀሚሳቸውን ታጥቀው ይቁሙ። አንባቢዎችም ከፍ ባለ ቦታ ላይ ቁመው የኦሪትንና የነቢያትን የኢዮብና የሰለሞንን መጻሕፍትን ያንብቡ። ከዚህ በኋላ ከመጻሕፍት አዲሳት ከግብረ ሐዋርያትና ተወዳጁ ቅዱስ ጳውሎስ ወደ አብያተ ክርስቲያናት ከላካቸው መልእክታት ያንብቡ።
ዲያቆኑም ተነስቶ በመዝሙረ ዳዊት ይዘምር። ካህኑም ማቴዎስና ማርቆስ፣ ሉቃስና ዮሐንስ ከጻፉት ቅዱስ ወንጌል ያንብብ። ቅዱስ ወንጌል በሚነበብበት ጊዜ ካህናትና ዲያቆናት ሕዝቡ ሁሉ በታላቅ ፍርሃት ይቁሙ። እስራኤል ሆይ ዝም ብለህ አድምጥ የሚል ጽሑፍ አለና። ኤጲስቆጶስም ወይም አምላክ ያጻፋቸውን የመጻሕፍትን ትርጓሜ የሚያውቅ ካህን ምዕመናን በቀናች ሃይማኖት ጸንተው በጎ ሥራን አብዝተው ይሠሩ ዘንድ ቅዱስ ወንጌልን ተርጉመው ያስረዷቸው። አባቶቻችን ቅዱሳን ሐዋርያትም 36 መጻሕፍተ ብሉያት ጽፈው አስረከቡን። እኒህም የኦሪትና የነቢያት መጻሕፍት ናቸው። 35ቱን መጻሕፍት አዲሳት እኒህም 4 ወንጌላትና የሐዋርያት መልእክታት ናቸው። ሁሉም 81 መጻሕፍት ናቸው። እኒህም ሁሉ ጽፈው ለታላቁ ደቀ መዝሙር ለቅዱስ ቀለሜንጦስ አስረከቡት። አባቶቻችን ቅዱሳን ሐዋርያትም ቃላቸውን በመፈጸም የዘላለም ሕይወትን እናገኝ ዘንድ 81ዱን መጻሕፍት ተቀብለን እንድንመራባቸው አዘዙን። 27ቱ መጻሕፍት አዲሳትም 4 ወንጌላትና የሐዋርያት መልእክታት ናቸው። የንጽሕት ድንግል ማርያም ልጅ አሸናፊ ወልደ እግዚአብሔር ሰው መሆን እናምን ዘንድ በቀናች ሃይማኖት እንድንጸና ያስተምሩናልና። ስለ ሕንጸተ ቤተ ክርስቲያን ስለ ሥርዓቱ ሁሉ ሕግን ጌታችን ከቅድስት ትንሣኤው በኋላ አባቶቻችን ሐዋርያት በሁለቱ መጻሕፍተ ኪዳናት አስተማራቸው። አባቶቻችን ሐዋርያትም 4ቱን ክፍል መጻሕፍተ ሲኖዶስ ጻፉልን። እነዚህም በ4 ወንጌላት አምሳል ትእዛዝ፣ ግጽው፣ አብጥሊስና ሥርዓተ ጽዮን ናቸው። ዳግመኛም መጽሐፈ ዲድስቅልያና መጽሐፈ ቀሌሜንጦስን ጻፉልን። በእነዚህ 8ቱ መጻሕፍት የቤተ ክርስቲያን ሥርዓት ሁሉ ፈጽመው ወስነው ደነገጉልን። በእነዚህ በ8ቱ መጻሕፍተ ቀኖና ከጌታችን ኢየሱስ ክርስቶስ ዕለተ ጽንሰት ጀምሮ እስከ በዓለ ልደቱና ጥምቀቱ፣ በዓለ ትንሣኤውና በዓለ ዕርገቱ ድረስ የቤተ ክርስቲያንን በዓላት እንድናከብር አዘዙን። ዳግም ምጽአቱንም እንድናስበው አስገነዘቡን። በእኒህም በ8ቱ መጻሕፍት የካህናትን ማዕረግ ከሊቃነ ጳጳሳትና ከኤጲስቆጶሳት ጀምሮ የቀሳውስትና የዲያቆናትን የሕዝበ ክርስቲያኑን ሥርዓታቸውንና ቀኖናቸውንም ሁሉ ለይተው ጽፈው አስቀመጡልን። እኛም ኦርቶዶክሳውያን ክርስቲያናት 80 መጻሕፍተ ነቢያትና መጻሕፍተ ሐዋርያት ተቀብለን አጽንተን ያዝናቸው። ሃይማኖታቸው የቀናች የ318ቱ ሊቃነ ጳጳሳት ጽፈው እንዳዘዙን የቤተ ክርስቲያን ጠላቶች መናፍቃን ግን እነዚህን 8ቱን መጻሕፍት በሙሉ አይቀበሉም። መናፍቃኑ እኒህን 8ቱን የሃይማኖት የሥርዓት መጻሕፍት መጻሕፍተ ኪዳንና መጻሕፍተ ሲኖዶስን፣ መጻሕፍተ ዲድስቅልያና መጽሐፈ ቀሌሜንጦስን ካልተቀበሉ የጌታችን የኢየሱስ ክርስቶስ በዓለ ልደቱን፣ በዓለ ጥምቀቱና በዓለ ትንሣኤውን በየትኛው መጽሐፍ ለይተው አውቀው ያከብራሉ? የሊቃነ ጳጳሳትንና የኤጲስቆጶሳትን የካህናትንና የዲያቆናትን የማዕረጋቸውን ሥርዓት የወንዶች ምዕመናንን የሴቶች ምዕመናትን ሥርዓታቸውንና ቀኖናቸውን ሁሉ በየትኛው መጽሐፍ ለይተው ያውቃሉ? የቤተ ክርስቲያን ሥርዓት ሁሉ እያንዳንዱ በ4 ወንጌላትና በሌሎችም የሐዋርያት መልእክታት ተለይቶ አልተጻፈምና በመጽሐፈ ኪዳንና በመጽሐፈ ሲኖዶስ በመጽሐፈ ዲድስቅልያና በመጽሐፈ ቀሌሜንጦስ ተጽፏል እንጂ። የክርስቶስ ወገኖች እኛ ኦርቶዶክሳውያን ግን 81ዱን ቅዱሳተ መጻሕፍት ተቀብለን እንማርባቸዋለን። 12ቱ ሐዋርያትና ሃይማኖታቸው የቀና 318ቱ ሊቃውንት እንድንቀበላቸው ወስነው አዘውናልና። ሕግና ሥርዓት የቀናች ሃይማኖትን ልታውቅ ከወደድክ የመጻሕፍትን ኃይለ ቃል አንብብ፣ ትርጓሜያቸውን መርምር። የጠቢባንን ዕውቀትና ትምህርት ልትረዳ ከፈለግ የኢዮብና የሰለሞንን የሲራክን መጻሕፍትን አሉልህ። ጥበብን የተመሉ መጻሕፍትን እነዚህ ናቸው። በእነሱ ዘንድ ዕውቀትን ታገኛለህ። ከመምህራን ሁሉ እነዚህ መጻሕፍት መምህራን ዕውቀትን ያበዛሉና ትምህርታቸው ሁሉ የአምላካችን የእግዚአብሔር ቃል ነውና እርሱም ከጠቢባን የበለጠ ጥበበኛ ነው። ማሕሌት ከወደድህ መዝሙረ ዳዊት አለልህ። ዘምር የፍጥረታትን ሁሉ ዜናና የቀደምት አበውን ዜና ልደት ልታውቅ ከፈለክ መጽሐፈ ኦሪትን አንብብ።
የነገሥታቱን ዜና መዋዕል ልታውቅ ከፈለግ መጽሐፈ ነገሥትን አንብብ። የሱባኤያትን ቁጥር የዕለታትና የዓመታትን ቀመር ልታውቅ ከወደድክ የአባቶችን የነቢያትን መጻሕፍት አንብብ። ከክፉ ሥራ ከከንቱ ነገርና ከሰይጣን ትምህርት እንድትርቅ እነዚህንም የነቢያት ሐሰትና የካህናተ ጣዖታት መጻሕፍት ናቸው። አንተ ግን ቅዱስ ወንጌልና የሐዋርያትን መጻሕፍት ሁሉ እያነበብክ ተርጉም። ይህንን ያደረግክ እንደሆነ ከሰይጣንም ወጥመድ ሁሉ ራስህንና የሚሰማህንም ሁሉ አዳንክ። መድኃኒታችን ኢየሱስ ክርስቶስ ኦሪትንና ነቢያትን ሊፈጽማቸው በዳግም ሕግም ያለውን ማሰሪያ ሽሮ ወደ መንፈሳዊ ትምህርት ሊመልሳቸው ነው እንጂ ሊሽራቸው አልመጣምና በኦሪት ዘዳግም ያለውን ማሰሪያ ፈቶ አስወግዶ ሽሮ ወደ መንፈሳዊ ትምህርት ሊመልሳቸው ነው እንጂ። ስለዚህ ጌታችን ኢየሱስ ክርስቶስ ደከማችሁና ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ እያለ ይጥራችኋል። አንተ ክርስቲያናዊ ሰው ሆይ ኦሪትና ነቢያትን ወንጌላትና የሐዋርያትን መልእክታት ብትመለከት ሕግና ሥርዓትን ታውቃለህ፣ የቀናች ሃይማኖትንም ትረዳለህ። እግዚአብሔርን በየዘመናቸው ደስ ያሰኙት እውነተኞችና ደጋጎች ነገሥታትንም ምን ያህል እንደሆኑ ታስተውላለህ። ስለዚህም የዘላለም ሕይወትን አገኙ። ዳግመኛም ባለማወቃቸው እግዚአብሔርን የካዱት ክፉዎችና ዓመፀኞች ነገሥታትንም ምን ያህል እንደሆኑ ታውቃለህ። ስለዚህም እግዚአብሔር ፈርዶ ባመጣባቸው መቅሰፍት ጠፉ፣ ተደመሰሱ። እንተ ክርስቲያናዊ ሰው ግን ቅዱሳት መጻሕፍትን ማንበብን አዘወትር፣ እነርሱ እግዚአብሔርን ወደ ማወቅ ልብህን ይመሩታልና። አምላከ ምሕረት እግዚአብሔር በነቢያትና በሐዋርያት ትምህርት ያጽናን። ስለ እመብርሃን ድንግል ማርያምና ብዙዎችን ስለሚያድን አማናዊ ቁርባን ቅዱስ ሥጋውንና ክቡር ደሙ ብሎ መንግሥተ ሰማያትን ያውርሰን ለዘላለም አሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚች የወርኃ ግንቦት 29 ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተነስቶ የተወለደ የልደት ዕለት ታነቡ ዘንድ መጽሐፈ ሜላድ የተሰኘውን ይህን ድርሳን በስመ መንግሥቴ ቆስጦንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብም የቅድስት ሥላሴ ምስጢር ታውቁ ዘንድ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስ ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖት ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔር ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴቶች ሕዝበ ክርስቲያን ላኩኝ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁላችሁ መነኮሳት፣ የነቢያት ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርትን፣ የ318ቱ ኤጲስቆጶሳትንም የሃይማኖት ትምህርትን ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊትም ይሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ ዘንድ ላኩላችሁ። ሊቃነ መላእክትና ጻድቃን ለሰማዕታትም በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ የቅሙም መስቀሉም አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ እግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች እመቤታችን ለድንግል ማርያም የአክብሮት ስግደትን እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጅ ክብር በእናቱ ማኅፀን ሳለ እንደ ሰገደው ቅዱስ ዮሐንስ መጥምቅ ክብርና
ምስጋናን ስግደትንም እናቀርብላታለን። ሦስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላቸው ሊቃነ መላእክትና ለጻድቃን ለሰማዕታትም ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ መስፍኑ አብድዮን ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልሁ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩኝ። ከአራቱም ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሥ የተናገረው እውነት ነው፣ ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድ በዚች ዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያም ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን፣ ሰማያዊትና ዘላለማዊት መንግሥቱንም ያውርሰን ለዘላለሙም አሜን ወአሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአቡነ እጨጌ ዮሐንስ ዘጸገሮ ገድልን ማንበብ እንጀምራለን። ከዚያም በኋላ የነቢያት መኃልያትንና የዳዊትን መዝሙር እየዘመረ የምድር ዳርቻዎችን ይዞር ዘንድ ታላቅ ግርማ ከደመና ወረደ። 12ቱን ሐዋርያት እንደመረጣቸው የሚናገር ርዕስንም መርጦ ይዘምር ነበር። ይህንም እንደጨረሰ ወደ ቤተ ክርስቲያን ደረሰ። በመንፈስ ቅዱስም ተሳለማት፣ እንዲህም አላት፦ የሃይማኖት መሠረት የአንዲት ጥምቀት እምነት በአንቺ የጸና ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይገባሻል። ያችን ቤተ ክርስቲያን በሰማይና በምድር ሰላምታ ይስጥህ አለችው። ዳግመኛም እንዲህ አላት፦ በቅዳሴና በሰርክ መሥዋዕት ከልጆችሽ ጋር በዚህ ትከብሪ ዘንድ አለሽን? ያችን ቤተ ክርስቲያን በገሃድ አፍ አውጥታ እንዲህ ስትል ተናገረችው። ከብዙ ልጆች ጠዋት ማታ የሚያገለግለኝ አንድም ልጅ የለኝም። መሥዋዕትንም ቢያስገቡልኝ ከኃጢአታቸው ሳትነጹ በበደላይም ጥራት የሌለውን መሥዋዕት ያገባሉ። ከአገልግሎት ሥራቸውም ይልቅ ክፋታቸው ይበዛል። አባታችን ዮሐንስም እነዚህ ልጆችሽ እንዴት ከክብርሽ አሳነሱሽ አላት። እንጊዜም የካህናት ስሞቻቸውን ጠርቶ አባታችን ዮሐንስ እንዲህ አላቸው፦ በምን ሥራ ትጸድቁ ይሆን? በምን ሥራ የእግዚአብሔር ገጸ ምሕረቱን ታዩ ይሆን? የከበረ መባንና ንጹሕ መሥዋዕትን ወደዚች ቤተ ክርስቲያን ውስጥ አታስገቡምና እንዲህ አታድርጉ። እናንተ የቤተ ክርስቲያን ልጆች ስትባሉ ልጆቿን አልሆናችሁምና። እናንተ የሚያስፈራና የሚያስደነግጥ የእግዚአብሔር መልአክ ከልሎኛል እያለች በሰው ልጅ አንደበት የተናገረችና በመንገድ መሄድን እምቢ ያለች የበለዓምን አህያ ትመስላላችሁ። ተባብረውም እንዲህ አሉት፦ ክፉም ቢሆን ጥሩም ቢሆን ሥራችንን ሳታውቅ ለምን ገሠጽከን? አባታችን ዮሐንስ በቁጣ በገሠጻቸው ጊዜ አንድ ዲያቆን ዝም አለ። አባታችንም የሥራውን ክፋትና የጠፋ ልቡን አይቶ እንዲህ አለ፦ ልጅን የሚያስመሰክር ዘመን አለ። ወደዚያ ዘመን የሚያደርስ አይኑር። የእስራኤልን አምላክ ስሙን የሚያስክድ ሐሰተኛ አስተማሪም አለ። ወደዚያ ጊዜ ግን ያደርስህ። ለራስህ ብዬ ብገሥጽህ ተቈጥተህ ዝም ብለሃልና መጽሐፍ ያለውን አልሰማህምን? ኃጢአትን ባለማወቅና መምህርን በማጣት ኃጢአተኛ ይበዛል። ይህንንም ሲል የዚያ ዲያቆን ባልንጀሮቹ እንዲህ እያሉ ወደ አባ ዮሐንስ እግር ወደቁ። ስለዚያች ቤተ ክርስቲያን የተናገርነው እንደሆነ ዘወትር እርጥብ ደረቁን ይናገራልና የዚያም ባልንጀራችንን አበሳውን ይቅር በልለት። አባታችን ዮሐንስም በጉስቁልናው ከዚያች ቤተ ክርስቲያኗ አስወገደው። ያን ጊዜም ለዚያች ቤተ ክርስቲያን ኃጢአትን ለማንጻትና ለክብር የጌታችን ሥጋውን የመቀበልና አምላካዊ የሆነም የምስጢር ሥርዓትን ሠራላት። ከዚያም በኋላ እግዚአብሔር እንዳዘዘው
በክንፍ እየበረረ የምድር ዳርቻዋን ይዞር ዘንድ ተነሳ። የምድር ክፍሏንም አየ። እስከ ውቅያኖስ ባሕር ዳርቻም ደረሰ። ሆዱ የብረት የሆነ ባሕሪው ለመናገር የማይቻል አንድ አውሬም በውቅያኖስ መውረጃ ውስጥ አገኘ። የዚያን ዓሣ ዝርያዎችን እየተመገበች በውስጡ የምትኖር አንዲት እንስሳም በውቅያኖስ ዳርቻ ነበረች። የዚያም አውሬ ሥጋው ከቆዳ አይታወቅም፣ ጥንካሬው እንደ መዳጫ ድንጋይ ነው። ደረቱ ጽኑ የሊባኖስ ብረትን ይመስላል። የበረሃ አውሬዎችና እንስሳትም ሁሉ በአፉ አይመሉም። ከቅንድቡም ብርሃን ይወጣል። ከአፉም ሙተው እስኪገቡ ወፎች በሕይወታቸው ይወጣሉ። አባታችን ዮሐንስ የዚያን አውሬ ሥራ እያደነቀና እየተደነቀ የዚያን አውሬ ሥራውን መረመረ። ድንጋይም በአፉ ውስጥ ቢወድቅ ይዳምጣል ያረጃልም። መልሶም በልቡ እንዲህ አለ፣ ሥራህ ዕጹብ ነው፣ ጥበብህም ጥልቅ ነው። ዕጹብ ድንቅ ማለት ግን በአንተ ዘንድ ቀላል ነው። የዚያንም አውሬ ሥራውን መናገር አልቻለም። የባሕር ዓሣን ይሰበስባል። ዳግመኛም ወደዚያ ባሕር ተመልሶ ውኃውን በጅራቱ ያደፈርሰዋል። የዚያም አውሬ ትፋቱ ከሆዱ ይወጣና የትፋቱ እሳት በባሕሩ ልክ ይሆናል። ከዚያ በኋላ አባ ዮሐንስ ወደ ሁለተኛዋ የምድር ክፍል ተመልሶ ስም የሌላቸውን አውሬዎችን አገኘ። የእግራቸው ጥፍሮችም እንደ አንበሳ ይጮኻሉ፣ እግራቸውም እንደ ፈረስ እግር ይሰማል። ተረከዛቸውም ደረቂቱን ምድር ያለሰልሳል። አፋቸው ሲናገር ሥጋቸው እንደ ብርጭቆና እንደ ነጭ ብርሌ ቁልጭ ብሎ ይታያል። ከጥፋታቸውም የተነሳ ዝም ሲሉ ፊታቸው ይጨልማል፣ ከውስጣቸውም ጉም እየተነነ ይወጣል። የፀሐይ ጨረር በላያቸው ሲገባ ሁለንተናቸው የጨረቃ መስኮቶችን ይመስላል። ምድርም ካለ በቃቻቸው በመዝለል ሰማይን ሊገለብጡ ይወዳሉ። አባታችንም ቀና ብሎ በማየት በልቡ እንዲህ ሲል መለሰ፣ የኃጥአን ነፍሳትን የሚበሉ የሲኦል ትሎች የሞሏቸው እነሆ እነዚህ አውሬዎች ናቸው። የምድር ዳርቻዋ አቅጣጫዋ ቢጠፋኝ ወደ ሲኦል ወረድኩ። ያች ምድርም ከሰው ተራቁታለችና የእነዛን አውሬዎችንም ግብር የሚነግረውና የሚያስረዳው አጣ። ይህንንም እይታ አይቶ አባ ዮሐንስ ወደ ሦስተኛዋ የምድር ክፍል ጥቂት እልፍ አለ። በዚያም ያለ ደመና ዝናብ እየዘነበ እሳትና በረድን አንበጣንም ክፍሏን እስኪያጠፉ የምድርን ዳርቻ ሲያነዋውጡና ሲያንቀጠቅጡ አገኘ። በረድና እሳትም በድንጋዩ ላይ ቢዘንብ ያን ድንጋይ በሥልጣኑ በኃይሉ ጭቃ ያደርገዋል። ዳግመኛም የዓለቱና የድንጋዩ ጽናት ሥራው ያለበትና የሌለበት አይታወቅም። ያም ሦስተኛው አንበጣ አፉን እስከ ጆሮው ይከፍታል። የበረድና የእሳት ዝናብን እንደ ውቅያኖስ ውሃ በአፉ ውስጥ ይሰበስባል። እሳትና በረድ ሲነኩት ቢያረጅ ጉልምስናው ይታደሳል። ቢጎለምስም ጉልምስናው በእነዚያ እሳትና በረድ ወደ ኩብኩባነቱ ወጣትነቱ ይመለሳል። አባታችንም በልቡ እንዲህ አለ፣ አቤቱ ሥራ የመላእክትን ሕሊናና የሰውን ሥራ እንደሚያስደንቅ አውቃለሁ። ሰማይ ምድርን ቢሆን ምድርም ሰማይን ቢሆን ይህ ሁሉ ልማድ ነው፣ በአንተም ዘንድ ቀላል ነው። እኔም የዚህን እሳት በረድ አንበጣም አድናቆቱን አልችልም። ከዚህም በኋላ እያደነቀ ወደ አራተኛው የምድር ክፍል አለፈ። በዚያም የምድር መሠረቱን እያነዋወጠ ኃይለኞችና ጽኖች 18 ነፋሳትን አገኘ። በኃይላቸውና በብርታታቸውም ሰማይን ገልብጠው የሚጥሉ ናቸው። ወደ አዜብና ወደ መስ ነፋሳትም ይነፍሳሉ። በእነዚያ ነፋሳት ውስጥም በሚዛን መስፈሪያ የሌላቸው ሊለኩ የማይችሉ የነፋሳት ነፋሳትን ያሳድሩባቸዋል። አባ ዮሐንስም ዝም ብሎ የነፋሳትን የሥራቸውን ሁኔታ ነፍሱ አደነቀች። አባታችን ዮሐንስም እንዲህ አለ፣ የነፋሳትን ባሕርያትን ለማስተዋል የሚያስረዳኝ አዋቂ ሰው የሌለበት ወደዚህ ቦታ ሳላውቅ ደርሻለሁና ሁሉ በየወገኑ ይኑር። ባለቤቱ ሔዋንን ሳይፈጥርለት በገነት ውስጥ ይኖር የነበረ እንደ መጀመሪያ ሰው እንደ አዳምን ብቻዬን ሆንኩ። የእነዚህን ነፋሳት ሥራንስ ባደንቅ ማን ይነግረኛል? ይህ ሰማያዊ መልአክ ይነግረኝ ይሆን ወይስ ምድራዊ ሰው ይነግረኝ ይሆን? ከዚህ በኋላ ወደ አምስተኛዋ የምድር ክፍል በዚያም በብርቱ ቀሳፊ የማይቀሰፍ
ማለቂያ የሌለው ውሃን አገኘ። ከዋናተኞቹም አዟሪት ጥልቅ የሆነውን ያን ውሃ የሚሻገረው የለም። የዚያች የባሕርን ውሃ ዳርቻዋን ያለ ድካም በክንፍ ዞረ። የባሕር ውሃ የጥልቀቱ ልክ ቢርቅም የጥፋት ውሃ በመላ ጊዜ በምሽት በላካት ጊዜ እግሯን የምታሳርፍበትን እንዳጣች እንደ ኖኅ ርግብ የሚያሳርፍበትን አጣ። በልቡም እንዲህ አለ፣ ውሃስ በዚች ምድር ውስጥ መልቷል፣ የተራሮች ራሶችንም ሸፍኗል። እርሱም የባሕር ውሃ ደሴትን ያነዋውጣል። ዳርቻን ተመለከቱ፣ ከሁሉም ፈጽሞ ይበልጣል። የባሕሩ ክምችትም የማዕበሉ አቅምና ዳርቻ ጥልቀትም በሌላት ምድር ላይ ይከማቻል። ሰማይ የዚያንን ባሕር ውሃ መስፈሪያ በነፋስና በአውሎ ነፋስ ስፍር ይሆናልን? ዳግመኛ በክንፍ በሮ ጥቂት እልፍ አለ። ወደ ስድስተኛዋ የምድር ክፍልም ደረሰ። በምድር ውስጥ የወሰኑ ጥልቀት የሚታይ ቀዝቃዛ ውሃን አገኘ። ያም ውሃ ምንጭ ከአራቱ የምድር ማዕዘኖች ገብቶ ገነትን ያጠጣል። ገነት ጠጥታ እስከምትረካ ድረስ ውሃውንም በመጠጣት አብባ እስክታፈራ። አባ ዮሐንስም በልቡ እንዲህ አለ፣ እንጃ እንግዲህስ ከሰው ጋር እተያይ ይሆን? የእናት አገሬን የጎዳናዎቿን ምልክት አግኝቻለሁ በሥጋ ስኖር። ያለዚህ ባሕር ውሃ የእግዚአብሔር የፍጥረቱን ብዛት አላየውም። ይህንንም ብሎ መጎናጸፊያውን በባሕር ላይ ያነጠፈና በእግሩ እየሮጠ በመጎናጸፊያው ተሻገረ። ወደ ሰባተኛዋ የምድር ክፍልም ደረሰ። በዚያም ፈጽሞ በእግዚአብሔር አርአያና አምሳል የተፈጠረ ሰውን አገኘ። ወደ ሰማይም ቀና ብሎ እግዚአብሔርን አመሰገነው። ከሰው ልጆች ከሥጋና ከነፍስ ዘመዶች ጋር ተገናኝቷልና። ያለ ባልንጀራ መኖር የመቃብር ኑሮ ነው። ከባልንጀራ ጋር ካለመኖር ከሥጋ ኑሮ ይልቅ ሞት ይሻላል። እንዲህ እያለም አመሰገነ። አንድ ልጁን ለላከ ለአብ ምስጋና ይገባዋል። የማርያምን ሥጋ ለብሶ ፍጹም ሰው ለሆነ ለተላከ ለወልድ ምስጋና ይገባዋል። የእውቀት መዓዛን አስተዋይ ያደርገውና ያስገነዘበው ዘንድ የሕይወት መንፈስንም በአዳም ላይ ላሳደረ ለመንፈስ ቅዱስም ምስጋና ይገባዋል። ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አባታችን አባ ዮሐንስ ወደ አምላክ ወደ እግዚአብሔር ለምንልን፣ ጸልይልን፣ ይምረን ዘንድ ይቅር ይብለን ዘንድ ሁላችንም የዮሐንስ ልጆች ማኅበር ኃጢአት ያስተሰርይልን ዘንድ ለዘላለሙ አሜን። የጻድቁ የዮሐንስ አምላክ ሆይ በአባታችን ዮሐንስ ጸሎት ወደ አንተ የሚጸኑትን ሕዝበ ክርስቲያን በመንግሥተ ሰማያት ዋጋቸውን አሰጣቸው። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 ቀን አባታችን ዮሐንስ ያረፈበት ነው። ልመናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙም አሜን። 12ቱ ሐዋርያትን እንደመረጣቸው በልቡ ቅንነትና ንጽሕናን በመውደዱ እግዚአብሔር ከሰው ልጆች ሁሉ ወዳጁ አባ ዮሐንስን መረጠው። ጌታችንም ታየውና እንዲህ አለው፣ ወዳጄ ዮሐንስ ሆይ ሰላምታ፣ ፍቅር፣ አንድነት ላንተ ይሁን። ዕለተ ሞትህና ከዚህ ዓለም መፍለስ ቀርቧል። እናትህ እምነ ጽዮን ሳትወልድህ አንተ በተዘጋጀ ሕይወትና ደስታ ውስጥ አስቀምጣሃለሁ። እነሆ መላእክት ሊቀበሉ መጥተዋል። በሥጋ ሞትን አትፍራ አትደንግጥም፣ የነፍስ ሞት የለብህምና በዚያም እናቴን ታያታለህ። አባታችን ዮሐንስም እንዲህ አለ፣ ጥሩ ዜናን ዳግመኛም እስቲ ንገረኝ። የሞቱን ዜና ዛሬ ነግረኸኛልና ነፍሴ ደስ ተሰኘች። ጌታችንም አባ ዮሐንስን እንዲህ አለው፣ እውነት እልሃለሁ ከዚህችም ዓለም ጭንቀት አሳርፍሃለሁ። ስለ እኔ በገድልና በትዕግሥት ሰውነትህን እያደከምክ ይህንን ያህል ዘመን በሥቃይ የምትኖር ምን ሠራህ? እነሆ እንግዲህ ወደ ጳጳሳት አገር ሂድ፣ በዚያም ሹመትና ሥልጣን አለ። እስከ 7 ቀን መጽናትም እንዲሁ አለ። ይህንንም ተናግሮ ጌታችን ወደ ሰማያት አረገ። አባታችን ዮሐንስም ይህንን የጌታችን ቃል አውቆ በሐምሌ ወር በ22 ቀን ንስር ወደ ተባለች አገር ሄደ። በዚያም ገብቶ እንደ ልማዱ ሲለምንና ሲጸልይ የተክለ ሃይማኖት ልጅ ዕጨ አግናጥዮስ ሞተ። ከዚያም በኋላ እግዚአብሔር ወደ አግናጥዮስ ቤት ወሰደው። በእርሱ ፋንታ የእጩ ሹመትን ተሾመ። የተክለ ሃይማኖት ልጆችም በእጩ አግናጥዮስ ወንበር አስቀምጧል እያሉ አነገሱት። በዚያም ተቀምጦ ሌሎች መነኮሳት መጥተው እንዲህ አሉት፣ ዕጨ አግናጥዮስ ሳይጨርስልን ሞቷልና የመነኮሳትን ሥርዓት ፈጽምልን አሉት።
አባታችን ዮሐንስም እነዚህን መነኮሳት እንዲህ አላቸው። ከዛሬ ጀምሮ የምንኩስና ልብስን እንዴት ልትለብሱ ትችላላችሁ? የከበረ የመላእክት አስኬማንስ እንዴት መሸከም ትችላላችሁ? የጨ አግናጢዮስ ልጆቹም እንዲህ አሉት፣ በዚህ ወንበር ላይ ያለ አንተ ሌላ ሰው አይቀመጥም። ይህንንም ብለው በዕጨ ዮሐንስ እግር አጠገብ እንዲህ እያሉ ሰገዱ። ባለማወቃችን የሠራነውን በደላችንን አስተስርይልን። ያን ጊዜም አባታችን ዮሐንስን በነገራቸው ባስጨነቁት ጊዜ የምንኩስና ልብስን አለበሳቸው፣ ፍጹም ሥርዓትንም ፈጸመላቸው። አባ ዮሐንስንም ንስር በተባለች አገር ሳለ በእጆቹ ድንቅና ታምርን አደረገ። እጁ የደረቀ አንድ ሰው ነበረ። መድረቁም ዘወትር ያሳዝነው ነበር። በሰው ፊትም ስለሚያፍር ከልብሱም አያወጣውም ነበር። በቤቱ ውስጥም ሆኖ የሃይማኖትና የምግባሩን ምልክት በሰማ ጊዜ በፊቱ ትይዩ ቆሞ እንዲህ አለው፣ ጌታዬ እንዴት አደርክ? እንዴት ዋልክ? እግዚአብሔር ስለመረጠህ የሞቱትን ልታስነሳ የታመሙትን ልታድን ሥልጣንም ሰጥቶአልና የደረቀ እጄን እነሆ በሥልጣን አድነኝ። በአንድ ሙሽራ ሰርግ ውስጥ እያለሁ የአንድ አውሬ ኃይለ ድምፅን ሰማሁ። ያን ጊዜም ከሙሽራው ሰርግ ቤት ወጣሁ። የቀደሙኝን ባልንጀሮቼንም ተከተልኳቸው። ጦሩን ወርውሬ ያን አውሬ ቀኝ እጁን ወጋሁት። ከዚህ በኋላ እጁ ደረቀ። ዮሐንስም ያን ሰው ወደ እኔ ቅረብ አለው። ያን ጊዜም ያ ሰው ወደ እርሱ ቀረበ። ያን የደረቀውን እጁንም በእጁ ዳሰሰው፣ ከበሽታውም አዳነው። ይህችም ተአምር በንስር አውራጃ ሁሉ ታወቀች። አባ ዮሐንስ ያደረገውን ይህን ተአምር ድንቅ ነገርም የሰሙ ሌሎች ሰዎችም በሽተኞችም ሁሉ 12 በአልጋ ቁራኛ የሚኖርና 9 እግራቸው የሰለለ 8 አንካሶችም በየአልጋቸው ተሸክመው ሰበሰቡ። ሁሉንም በሽተኞችና አንካሶችን በፊቱ አስቀመጧቸው። ክብሩንም እያደነቁ ሰገዱለት። እንዲህም አሉት፣ በእንደዚህ አይነት በሽተኞችና በአንካሶች ላይ ኃይልን አሳይ። በአንተ እናምን ዘንድ በአምላክም እንዲሁ እናምን ዘንድ። እጨጌ ዮሐንስም እንዲህ አላቸው፣ ያለ አምላኬ ልፈውሳቸውና ላድናቸው እችላለሁን? የኔ ኃይል እንደናንተ ነውና በአምላኬ ኃይል እመሰገናለሁ፣ እመካለሁ። ከዚህ በኋላ ከወንበሩ ተነስቶ በጌታዬ ኢየሱስ ክርስቶስ ስም አንተ የርኩስ መንፈስ ውጣ እያለ በእጆቹ 3 ጊዜ ባረካቸው። ያን ጊዜም ሁሉም አጋንንት ከሁሉም በሽተኞች ላይ እንዲህ እያሉ ጮኹ፣ እንግዲህ አትተወንም? እስከ መቼ ታሳድደናለህ? እስከ መቼ በአምላክና በጸሎት ታስቸግረናለህ? ከዚህ በኋላ እንዲህ እያለ ገሠጻቸው፣ እናንተ በአመፅ ነፍሳትን የምትገሉና ክፋትን የምትሰሩ ሆይ ፈጽመው በታመሙ ሰዎች ላይ እንዳታድሩ በሕያው እግዚአብሔር ልጅ አማልኳችሁ። ያን ጊዜም ከበሽታቸው ፈጽመው ዳኑ። 7 ቀንም ከጨረሰ በኋላ የዳዊት መዝሙርን እየዘመረ በሌሊት ወጥቶ ሄደ። ስሙ ጉንድ ወደ ተባለ በረሃ ውስጥም ገብቶ ይህን ጸሎት ጨረሰ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ አለ፣ ጌታዬ ኢየሱስ ክርስቶስ ሆይ የነገርከኝን አትርሳ። ላለው ዕለተ ሞትና ከዚህ ዓለም መፍለስ ቀርቧል ማለትህንም እንዲሁ አትርሳ። እኔ ያለ ፈቃዴን ሰርቻለሁና ፍላጎትንም ሁሉ ጨርሻለሁና በአንተ ዘንድ ተቀባይነት ይኑረው። ለበደሌም ከአንደበትህ የወጣውን ቃል ኪዳንህንም አትበል። አቤቱ በሕይወታቸው ያገለገሉ የአብርሃም የይስሐቅና የያዕቆብ ቃል ኪዳንን አስብ። በዚህ በረሃ ውስጥ በስቃይ መቅጠን ሰውነቴ ነፍሴ ተጸይፋለች። አባ ዮሐንስም ይህንን ሲለምን ሞቱን በመንፈስ ቅዱስ አወቀ። አባታችንም ሞቱን አውቆ በዳዊት መዝሙር እንዲህ እያለ በእጆቹ መቃብሩን ባረከ። ለዘላለም ማረፊያዬ ይህች ናት፣ መርጫታለሁና በዚችም እኖራለሁ። አቤቱ ጌታዬ ቃልህ ካልታበለ እንግዲህ ነፍሴን ከዚያች ዓለም አሳርፋት። ያን ጊዜም ሐምሌ 28 ቀንም ምሽት ሆነ። ከመኝታ የማያስነሳና የማያስቀምጥ አስጨናቂ ሕመም ያዘው። እርሱም ጌታዬ ኢየሱስ ክርስቶስ ሆይ የሚያውቀኝ ሰው የለኝም እኮ አለው። ከዚህ በኋላ የተሰወሩ 3 ቅዱሳን ከአስቄጥስ ገዳም መጡ። የአንደኛው ስሙ ተስፋ ሕፃን፣ የሁለተኛው ስሙ ሀብተ ማርያም፣ የሦስተኛው ስሙ መስቀለ ቤዛነ ይባላሉ። በበረሃና በዛፎቹ መካከልም እንደ አንበሳ ተኝቶ አገኙት። ይህንንም አይተው አዘኑ፣ የመረረ ልቅሶንም አለቀሱ። በፊታቸውም ተደፍተው ጽኑ በሽታ ስለያዘው እንዲህ እያሉ ትቢያን በራሳቸው ላይ ነሰነሱ። ለማን ትተኸን ልጆቼ ሳትለን አደራን ትንቀናለህ?
አባትና እናት እንደሌላቸውም እንግዲህ የሟች ልጆች ሆነናል። ተስፋ ሕፃንም እኛ ወደ እርሱ እንሄዳለን እንጂ እርሱ ወደ እኛ አይመለስምና ዛሬ ለምን ፈጽመን እናዝናለን አላቸው። ሌሎች ቅዱሳንም ወላጅ ከሌለ ልጅ ይቀጣል አይረባም አሉት። ከዚህም በኋላ አባታችን እንዲህ አላቸው፣ እናንተ ኃይል ያነሳችሁ ልጆቼ ልትሸከሙኝ አትችሉም። ስለዚህ ወደ ቤተ ክርስቲያን ይወስዱኝ ዘንድ ሌሎች ቅዱሳንን ጥሩ። ነገር ግን እርሱ ጌታዬ መጀመሪያ እንደነገረኝ በዚህ ይቀበር ዘንድ ነፍሴን አይተዋትም። ይህንንም ሲናገር የቅዱስ ዮሐንስ ሞቱን ሊያዩ የቅንነትና የጽድቅ ሥራ ጸሐፊዎች ሄኖክና ኤልያስ ወደ አባታችን ዮሐንስ መጡ። እንዲህም አሉት፣ ጸጋና ክብር የተሰጠ እግዚአብሔር ሰው ሆይ ሰላም፣ ፍቅር፣ አንድነት ለአንተ ይሁን። ወደ ይቅር ባይ አምላክ ማልድልን፣ አበሳችንን ይቅር ይለን ዘንድ ወደ እርሱም ጠርቶ የሕይወት ርስትን ያወርሰን ዘንድ። ይህንንም ብለው ሦስቱ ቅዱሳንና ሌሎች ነቢያት መልእክተኞች ወደ ገብረ እንድርያስ ላኩ። እርሱም እንደ እርሱ ንጹሕ ነውና የአባታችን ዮሐንስ ሕመሙን ያዝ ዘንድ። ከዚህም በኋላ ሕመሙን በነገሩት ጊዜ ነፍሱ ለሞት ቀርባለችና አየው። ወደዚያም ደርሶ ገብረ እንድርያስ እያዘነ የመረረ ልቅሶን እያለቀሰ መጣ። ገብረ እንድርያስም ደረቱን ይመታ ፊቱንም በድንጋይ ይጸፋ ጀመር። እግዚአብሔር ይህን ያህልስ ስትወደው መራራ ሞት ተሰጠህ። እኔማ ባልንጀራን በማማትና ሰውን በመጠራጠር የሥጋዬን ፍቃድ ጨርሼ እየኖር እንዳንተ በጠራኝ ጊዜ ወዴት እገባለሁ? ወዴትስ እደርሳለሁ? አንተ ጻድቅ ስትሆን እኔ ግን ኃጥእ ስለሆንኩ ጽድቅን ከመስራት ይልቅ ኃጢአትን መስራት እወዳለሁ። ሥራዬን ከንቱ ሆኗልና በድካምና በችግር ጊዜ እንደኔ የኋሊት የማያርስ ማን ነው? ከዚህ በኋላ ሦስቱ ቅዱሳን አባታችን ዮሐንስ ቢሞት መቃብሩ የት ይሆናል አሉት። ገብረ እንድርያስም እንዲህ አላቸው፣ ቀድሞ ከአንደበቱ እንዲህ ሲል ሰምቻለሁ። በዚህ ይቀበራለሁ፣ በሌላ ደብር ግን አልቀበርም። ባልንጀሮቹም እንዲህ አሉት፣ ረጅም የሆነ የአባታችን የቁመቱ ልክ በምን ይቀበራል? ልብስ የለውም፣ ለግንዘቱም ገመድ የለውም። አንድ ጊዜ ከሞተ ወዲያ መገነዣውን ከየት እናመጣለን? እነሆ ዓይኑ ለሞት ከብርሃን ወደ ጨለማ ተለወጠ። ቢያድርም ሳይሞት አይውልምና መግነዙን በገመድ አዘጋጅ። አባታችን በሽታውን ጸንቶበታልና ከመናገር ዝም አለ። ይህንም ሁሉ ሲናገር እኩለ ሌሊት በሆነ ጊዜ በገጸ ምድር ላይ እንደ ነጎድጓድና እንደ መብረቅ ቃልና ንውፅ ውስጣም ድምፅ ከሰማይ ተሰማ። ጌታችን ኢየሱስም ፍጹም ሞቱን አይቶ በገሃድ ወረደ፣ በፊቱም ተቀመጠ። በዘጠና ዘጠኙ የመላእክት ወገኖች 15ቱ ነቢያትን 12ቱ ሐዋርያት ጻድቃን ሰማዕታት መጡ። 144,000 ቅዱሳን ሕፃናትም ከሁሉም ቅዱሳን አብርሃም ይስሐቅና ያዕቆብ ጋር መጡ። እነዚህም የበረሃ እንጨቶች ናቸው። ጌታችንም አባ ዮሐንስን እንዲህ አለው፣ ወዳጄ ዮሐንስ ሆይ አንተ በዚህ ዓለም በእውነት ያገለገልከኝ አገልጋይና ታማኝ ነህና ፍቅር አንድነት ለአንተ ይሁን። እኔም ወተትና ማርን የምታፈስ ከበረድም የምትነጣ አገር አወርሳለሁ። አባታችን እንዲህ አለው፣ ይቺ ደብር የምትሆን የጉንድ ደብርን ባርካት የተቀደሰች ትሆን ዘንድ። ጌታችንም አባ ዮሐንስን እንዲህ አለው፣ ስምህን የጠራውን መታሰቢያህንም ያደረገውን ምርልሃለሁ። በመንግሥተ ሰማያትም 100 እጥፍ አስቡን እስኪሰጥ ድረስ የክርስቲያን ማደሪያ የምትሆን ገነትን እሰጥሃለሁ። አባታችንም እስከ ስንት ትውልድ ድረስ ትምርልኛለህ አለው። ጌታችንም እስከ 10 ትውልድ ድረስ እምርልሃለሁ፣ ከአንደበቴ የወጣ ቃሌም እንዳይታበይ በራሴ ማልኩልህ። አባታችን ዮሐንስም የግብፅ ሃይማኖትን የሚከተሉ የኢትዮጵያን ሰዎች ሁሉ ማር አለው። ይህችም የጸናች ናት። ጌታችንም የለመንከኝን ሁሉ ላደርግ ምያለሁ አለው። በስምም ቤተ ክርስቲያን የሠራውን ገነት በተከፈተችበትና ዕረፍት በተነጠፈበት ቦታ የብርሃን ቤትን እሠራለታለሁ። አባታችን ዮሐንስም እንዲህ አለው፣ ጥሩ ሥራ ሠርተሃልኛል። የብቸኛው አባትህ ስም እግዚአብሔር ይመስገን። ነገር ግን በስሜ መባን ያገባውንስ ዋጋውን ምን ትሰጠዋለህ? ጌታችንም እንዲህ አለው፣ በስምህ መባ ያገባውን ዘይትም ቢሆን መብራትም ቢሆን ስንዴም ቢሆን ዘቢብም ወይም ዘንቢብም ዕጣንም ቢሆን ከሁሉም ቅዳሴና ልዑላን መላእክቴ ጋር በዚያች በዓልን በማደርግባት በደብረ ጽዮን አስቀምጠዋለሁ። አባታችን ዮሐንስም እንዲህ አለው፣ ልጅነቴን በመውደድ ከጡቶቿ ወተትን ያጠባችኝ እናትህን አያት ዘንድ እወድሃለሁና ወደዚህም ማምጣት
ጌታችንም ሰዎቹን ከመላእክትና ከሰዎች ይልቅ ንጽሕናን ስለ መውደድ እሺ አመጣልሃለሁ አለ። ይህንንም ብሎ እናቱን አመጣለት። ጡቶቿንም ይዞ በጡቶቿ ማለለት። ቀድሞ ከሰጠው ቃል ኪዳን ጀምሮ በሞቱ እስከ ሰጠው ቃል ኪዳን እንዳይታበል ጌታችንም ዳግመኛ እንዲህ አለው፣ በደብር ወይም በገዳም ውስጥ የነቢያትና የሐዋርያት መታሰቢያ ያደረገ ሰው ያንተን መታሰቢያ ያድርግ። አባታችን ዮሐንስም እንዲህ አለው፣ ስሜን የጠራውን መታሰቢያዬን ያደረገውን መነኩሴ እንኳን ቢሆን የሥጋውን ድንግልና በርሳት ቢሰበር ማርልኝ። ጌታችን ኢየሱስ ክርስቶስም እንዲህ አለ፣ እኔም በሰማያት ያሉ ክንፎችን አበቅልለታለሁ። መካንንም ወይም ልጅ የሌለው ሰው ቢሆን እኔ ልጅን እሰጠዋለሁ፣ በአብራኩ ውስጥም ፍሬን አበቅልለታለሁ። በዚችም ደብር ድሃዎችና ምስኪኖች፣ ነገሥታትና መኳንን፣ ጳጳሳትና መምህራን በጸሎቱ ታምነው ቢቀበሩ ነፍሳቸውን እምራለሁ። ደብሬ የከበረች ናትና። አባታችን ዮሐንስም ጌታችንን አለው፣ ነገሥታትና መኳንንትም በሀብታቸውና በከበሩ ልብሶቻቸው ይቀበራሉ። በዚህም ነገሥታትና መኳንንት ይድናሉ። የነፍስ መድኃኒትና በሥጋ ተስፋ የሌላቸው ድሆችና ምስኪኖች ግን ከኃጢአት የነጹና ጻድቃን ይሆኑ ዘንድ መቃብራቸው በዚህ ይሁን። ጌታችንም አቡነ ዮሐንስን እንዲህ አለው፣ ይሁዳዊም ቢሆን አረማዊም ቢሆን ከኃጢአቱ ከበደሉ ያልነጻ ርኩስ ውሻም ቢወድቅ እኔ በሰማያት ኃጢአቱን አስተሰርይለታለሁ። እነሆ እንደ መቃብር የጎልጎታ ዝግጁ የሆነ ማረፊያና ማደሪያ አዘጋጅለታለሁ። አባታችን ዮሐንስም እንዲህ አለው፣ አመፀኛና ነፍሰ ገዳይም ቢሆን ቃል ኪዳኔን ገድሌን ከታመነ እስከ ዓለም ፍጻሜ ድረስ ማርልኝ። ወደ ክርስትናህም መልሰህ ኃጢአቶቹን ደምስስ። ጌታችንም አባ ዮሐንስን እንዲህ አለው፣ ድሃም ቢሆን ሀብታምም ቢሆን ጽፎ ይህንን የገድልህን መጽሐፍ በቤቱ ውስጥ ባስቀመጠ የረከሱ መናፍስት አይቀርቡትም፣ ክፎች አጋንንትም እንዲህ አይቀርቡትም። የቸነፈር የወባ በሽታም አያገኘውም፣ በነፍሱም መላእክተ ጽልመት አይከተሉትም። ከዚህ በኋላ ዳዊት ከሁሉም ዘማሪዎቹ ጋር እንዲህ እያለ መጣ። የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው። አቤቱ እኔ አገልጋይ ነኝ፣ የአገልጋይ ልጅም አገልጋይ ነው። ይቺ ቀን እግዚአብሔር ጥሩ ሥራ የሠራባት ናት፣ ፈጽመን እንደሰትባት። አቤቱ ሆይ እባክህ አሁን አድን፣ አቤቱ ሆይ እባክህ አሁን አቅና። በእግዚአብሔር ስም የሚመጣው የተባረከ ነው። ጌታ እግዚአብሔር ታየልን፣ ተገለጠልን። በሚያገለግሉት ክንድ በደስታ በዓልን አድርጉ። አባታችን ዮሐንስም ጌታችን እንዲህ አለው፣ የገድሌ መጽሐፍን የጻፈውን ቃል ኪዳኔንም በማታመን ያጻፈውን በደሉንም እንኳ ከሁሉ ቢበዛ ስለ እኔ ብለህ ማርልኝ። ጌታችንም አባታችን ዮሐንስን እንዲህ አለው፣ እውነት እልሃለሁ ቃል ኪዳንን በማታመንና በጸሎቱ የገድልህን መጽሐፍ የጻፈውንና ያጻፈውን በስምም ታቦትን የቀደሰውን የተከለውን እኔም እቀድሰዋለሁ፣ በመንግሥተ ሰማያትም ስሙን እጽፋለሁ። ኤዶም ከተባለች ገነትም በሚመነጭ በሕይወት ውሃ አጠጣዋለሁ። በይቅርታዬና በቸርነቴ እንዳልበደል አደርገዋለሁ። ከዚህ በኋላ የሰማይ መላእክት እንዲህ ብለው ፈረዱ። መቃብሩንም በጉንድ ደብር ውስጥ ይሆን ዘንድ ነፍሱ ከሥጋው ተለይታ ትወጣ ዘንድ ጣፋጭ በሆነው በዳዊት ቃልና በሚያምር የመሰንቆ ቃና ደስ እየተሰኘ ሐምሌ 29 ቀን ያለ ጭንቅ ነፍሱ ከሥጋው ተለይታ ወደ ሰማይ ተነጠቀች። በዚያችም ሰዓት ከዚያ በኋላ ቅዱሳን ከሸሹበት ቦታ ቀረቡ። በዚያም በመቃብር ውስጥ ቀበሩት። ከዚህ በኋላ ያችን ነፍስ አብ ተቀብሎ እጅ ነሳትና እንዲህ እያለ ሳማት፣ በዲሳሶር ላይ እንዳሳደርኩሽ እንዲሁ በንጽሕና አለሽ። ወልድም ተቀብሎ ሳማት፣ መንፈስ ቅዱስም ተቀብሎ በሦስትነቱ ሳማት። አብም ስለ ንጽሕናዋ 3 የወርቅ አክሊሎችን ሰጣት። ዳግመኛም ወልድ 3 የብር አክሊሎችን ሰጣት። ሦስተኛም መንፈስ ቅዱስ 3 የብርሃን አክሊሎችን ሰጣት። ውበቱም ከፀሐይና ከጨረቃ 7 እጅ ያበራል። ከዚህ በኋላ እግዚአብሔር 7ቱን የመላእክት አለቆች አዘዛቸው። የጻድቃን ርስትና የቅዱሳንን ጽዋ ተርታ እንዲያይ አባታችን ዮሐንስን ተሸክመው አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት ቦታ የጨምሩት ዘንድ በየድካማቸው ዋጋቸውን ተቀብለዋልና የደናግልና የመነኮሳት የትዕግሥታቸውን ዋጋ እንዲህ ያይ ዘንድ ያን ጊዜም የመላእክት አለቆች ይህን የከበረ አባ ዮሐንስን ክቡር አባት ሆይ በምድር ላይ እንዳንተ የለም እያሉ በክንፍ ተሸክሙት። ስሞቻቸው የታወቁ ወደሆኑ ወደ ሁላቸው ቅዱሳንም አደረሱት።
በደስታና በሰላም በፍቅር አንድነት አስተዋወቁት። ዳግመኛም ክብርና ሞገስን ይሰጠው ዘንድ ወደ እግዚአብሔር አደረሱት። እግዚአብሔርም ግድግዳዋ ፀሐይ የምትመስል የወለል ጥራቷን በረድን የሚመስል የምታበራ አገርን ሰጠው። እግዚአብሔርም የሁሉ ነፍሳትን በውስጧ ይሰበስብ ስፋቷን ባልሞሏት ነበር። በወዲያ 500 ምሰሶችም የወርቅ ናቸው። በወዲህም 500 ሺዎች ምሰሶች የብር ናቸው። 500,000 ምሰሶቿ የብርሃን ናቸው። ለእያንዳንዶቹም የምሰሶቹ አሰራራቸው ኅብራቸው በውበትና በብርሃን አይመሳሰልም። የዚያችም አገር ዙሪያዋ የአምስቱን ሰማይ መጠነ ዙሪያ ያህላል። ከእነዚያም ምሰሶች ፍም የሚመስል አለ፣ እሳትንም የሚመስል አለ፣ ዥንጉርጉርም የሚመስል አለ፣ ግምጃም የሚመስል አለ፣ በረድም የሚመስል አለ፣ የፀሐይና የጨረቃ ኅብርንም የሚመስል አለ። የዚያች አገር የእይታ ውበትም ዓይንን ያንጸባርቃል። ለከበሩ ስፋትም መስፈሪያ የለውም። የሀገሩ ልክም 10 ሰማያትን ያክላል። አባታችን ዮሐንስም የዚያችን አገር ሥራዋን አደነቀ። መላእክትም በክቡርና በእልልታ ያችን ነፍስ ወደዚያች አገር አስገቧት። እርባብ የተባሉ መላእክትን ክንፎቻቸውን እያንዣበቡ እንዲህ ይላሉ። ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ ለሚኖር አምላክ በሁሉ ጊዜ በሁሉ ሰዓት ምስጋና ይገባል። የይቅርታው ምልጃ፣ የአምላኩ ፍቅር፣ የሩጫው እሽቅድድሚያ ምርጫ፣ የከበረ ደሙ መፍሰስ፣ የትዕግሥቱም ገድል ከሁላችን ከዮሐንስ ልጆች ማኅበርና ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙም አሜን። በፊደላቱ የተጻፈ የአባታችን የዮሐንስ የዘመኑ ቁጥር መላ ተካተተ። ይህም 22 ዓመት በአባቱ ቤት ወደ ገዳም ሲገባና ሲወጣ 15 ዓመት በኤስድሮስ ቤት 15 ዓመት ኤራም በተባለ ተራራ ነው። ከዚህ በኋላ ወደ ኢትዮጵያ መምቶ 50 ዓመት በደብረ ሊባኖስ 50 ዓመት በሳፍርጃ 50 ዓመት በአዘሎ 50 ዓመት በጸገሮ 50 ዓመት በገሮ 50 ዓመት በየጎራ 50 ዓመት በበለሳ 50 ዓመት በደመና በእግዚአብሔር ፈቃድ እንደ ሰማይ ወፍ እየዞረ 50 ዓመት የምድር ዳርቻዎችን በመዞር ኖረ። ይህ ሁሉ ዘመኑ ሲዋሃድ አንድ ሲሆን ቁጥር 500 ዓመት ይሆናል። ዘመኑን ሁሉ መልካም ሽምግልና በኃይል ይልቅ አካሉ የደካማ በሆነ እርጅና እንዲጨረሰ ያጻፉትን የተረጎመውንም ያነበበውን ቃላቱን የሰማውንም እግዚአብሔር በአንድነት ይማረን። ለሁላችንም የዮሐንስ ልጆች ከአባ ዮሐንስ ከገድሉ ትሩፋት በአቅማችንና በልካችን ሳያቃልል ይስጠን። ገድሉንም ሁሉ ብንጽፍ ሰማይና ምድር ባልቻሉም ነበር። ቢጻፍ ኖሮ ዓለምን ባልቻለው ነበር። በእውነት ያለ ሐሰት ለዘላለሙ አሜን። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የንጉሥ ላሊበላ የቅዱስ የጻድቅ ላሊበላን ገድል ማንበብ እንጀምራለን። በአራተኛው ሰማይ ያሉ መላእክት ይህን እያሉት ያ መልአክ ይዞ ወደ 5ኛው ሰማይ አወጣው። ቅዱስ ላሊበላም በ5ኛው ሰማይ ብርሃን ተዋጠ። ብርሃኗ ከሰማያት ሁሉ ብርሃንን ይበልጣልና ቅዱስ ላሊበላ ከደስታ ሁሉ የተነሳ ስለዚህ ታላቅ ዝላይን ዘለለ። ባለፋቸው በአራቱ ሰማያት ያገኘው ዝላይ የእግዚአብሔር ምስጋና ሲበዛ በሰማዩ ክብርና ምስጋናዬን ስላየነው በውስጣቸውም የሚኖሩ መላእክት የአንዱን ክብር ከሌላው መልአክ ክብር የሚበልጥ ነው። ወደ 5ኛው ሰማይ ሲደርስ ታላቅ ደስታን ተመላ። ካለፋቸው ሰማያት ሁሉ የዚያ ብርሃን ይበልጣልና የሠራዊት አምላክ ሆይ ማደሪያዎች እጅግ የተወደዱ ናቸው ብሎ ያመሰግን ዘንድ ጀመረ። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች። ልቤም ሥጋዬም በሕያው አምላክ ደስ ተሰኙ። ጣዕሙ የማይጠገብ ምስጋናን አሰምተው እያመሰገኑ በየነጋው ወደ ምስጋና የሚሰማሩ ምስጉኖች ናቸው። ነቢዩ ዳዊትም በመዝሙር ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች እኮን ያለው እውነት ነው። ስለዚህ ከቤት ይጣል ዘንድ መረጠ። ዳዊት ራሱ በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ እንዳለ እኔም እንደሱ እንዲሁ እላለሁ። እግዚአብሔር አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ነው። እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ። ያመላክ ቅዱስ ላሊበላን
ልብህ እንዴት ተደነቀ ብሎ መለሰለት። ሰራዊት አምላክ ሆይ ማደሪያዎች እጅግ የተወደዱ ናቸው፣ ነፍሴ እግዚአብሔርን አደባባዮች ትናፍቅማለች ስትል በዳዊት መዝሙር አመስግኗልና የአምስተኛው ሰማይ በጣም ደስ አሰኘን ብሎ ቅዱስ ላሊበላም ይህንን መልአክ ተናገረው። በዚህ ብርሃን ስፍራ ቁጥር የሌለውን ታላቅ ደስታንም በእውነት ደስ ተሰኘው ብሎ ያመላክ ቅዱስ ላሊበላን ደስ ትሰኝ ዘንድ አግባብ ነው አለው። ከክብር ወደ ክብር፣ ከደስታ ወደ ደስታ፣ ከሀብት ወደ ሀብት እንደሚተላለፍ ሰው ሆነሃልና ከምድር ወጥተህ የመጀመሪያውን ሰማይ ካለፍ ወዲህ ደስታ ነው እንጂ ሐዘን አላገኘህም። ደስታውም አንድ አይነት ደስታ አይደለም፣ ከደስታ ላይ ደስታ የጨመረ ነው እንጂ። ዛሬ ወደ አምስተኛው ሰማይ ከደረስክ ጊዜ ብርሃኑን አይተህ ደስ ተሰኘ። በአምስተኛው ሰማይ ውስጥ የሚኖሩ የመላእክት ምስጋና ድምፅ በሰማ ጊዜ እንዴት ደስ ይልህ! የአምላኬን እያለው ወደ አምስተኛው ሰማይ አደረሰው። ከዚያም በኋላ አምስተኛው ሰማይ ያሉትን መላእክት ምስጋና ድምፅ ሰማ። ለመስማት እስኪደነቅ ድረስ በርትቶ ተሰማ። ቅዱስ ላሊበላም በአራተኛው ሰማይ በሰማው የምስጋና ድምፅ ይልቅ ተጨምሮ በሰማው ምስጋና ድምፁ ሰከረ። ቅዱስ ላሊበላ ሲደነቅ ብርሃናውያን የሆኑ በአምስተኛው ሰማይ ያሉ መላእክት ተገለጡለት። በነፋስ እንቅስቃሴ ደመና እንዲመላለስ ብርሃናቸው በፊቱ ተመላለሰ። ከመላእክት ክብር ይልቅ ክብርን የምታበዛ ጥበብ እንጀራዋን መግባ ያሳደገች ሰው ሆይ ዛሬ ደስ ይበልህ። የድካም ጸባይ ወይም የሥጋ ሐሳብ ወይም መኝታን መውደድ ወይም እንቅልፍ መውደድ በውስጧ በሌለባት በትጉሃን ቦታ ጥማትን ሆነ ረሃብ በሌለበት በዚያ ደስ ይበልህ። የእኛ የመላእክት ምግባችን መጠጣችን ምስጋናን መናገር ነውና ከብርሃን በቀር ጨለማ በሌለበት በዚያ ቦታ ውስጥ ደስ ብሎ ተመላለስ። ሁሉን የያዘ አምላክ እንዲህ ያለ ስልጣን አድሎሃልና ከዚህ ወዲያ የሚበልጥ እስከምትወጣ ድረስ ከእኛ ጋር እንደኛ ደስ ይበልህ። ቅዱስ ላሊበላ ግን በደስታ ግርማቸውን ብርሃናቸውን የዘውዳቸውን አይነት ከበረዶ ነጭ የሆነውን ከመባረቅት ይልቅ የሚያብለጨልጨውን አደነቀ። ልመናውና በረከቱ ለዘላለም በእውነት ይደርብን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 ቀን በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እሷም በረከትን ይቅርታንም ምሕረትን የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። እርሱም ከቸር አባቱና ከሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። በዚህች ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህ ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ታምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን ቅዱስ ስምዖንን መወለድ ነግሯት፣ ከእርሱም የሚያሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄዶ ራሱን ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኩሚስን እንደ አስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናን ገድል አሰራር ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብን ያመጡለት ነበርና ብዙ ከመጋደሉ የተነሳ ከደንጊያ ምሰሶ ላይ ወጥቶ ከላይዋ 7 ዓመት ቆመ። ከዚህ በኋላ ወደ ሌላ ተራራ ሄዶ በሠራው የደንጊያ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላም ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመት ነው። ይኸውም በአባቱ ቤት 7፣ በአንጾኪያ ገዳም 9 ዓመት፣ በምሰሶ ላይ 7 ዓመት፣ በደንጊያ ውስጥ 20 ዓመት፣ ደግሞ በተራራ ላይ ቆሞ የኖረበት 45 ዓመት፣ በጠቅላላ 88 ነው። ታምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፏል። ብዙ የሆነ ድርሳናትን ተግሳጽን ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍት ብዙዎችን ተረጎመ። ከዚህ በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በአንድነት ከነበሩ
ዘጠኝ ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው፣ የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።